እስላም አንድ ነው። በመዛብ ብቻ አስተምሮቶች አንድ ናቸው ማለት ነው። ኦኬ እሺ። በአቂዳ ልዩነት ገነትና ገሃነም የሚገቡ አሉ? አራቱንም መዝሃቦች የተከተለ ሰው ገሃነም አይገባም። አራቱንም መዝሃቦች የተከተለ ሰው ገሃነም አይገባም። ከአራቱ መዝሃብ ውጭ ሲሆነ እኮ ከአራቱ መዝሃቦች አንዱን የተከተለ እስከ ጀነት ድረስ ያደርሱታል ማለት ነው። እነዚያ መዝሃቦች ሺያዎች ለምሳሌ ሙስሊም ናቸው? ራን ያለን ስለ መዝሃብ መሰለኝ እሱ የስማቸው ስያሜ ነው። ኦኬ ስለዚህ እነሱም ገነት የሚገቡ ናቸው። አራቱም መዝሃብ የተከተለ ሰው ገነት ድረስ ያደርሱታል አልኩ፣ አጭሩም ማለት ነው። ቴንክ ዩ። እሺ አሁን አንድ ነገር ፌቨር አድርግልኝ። አራቱም መዝሃብ ከፈለክ ከቡሃሪ፣ ከፈለክ ከሙስሊም፣ ከፈለክ ከቁርአን ስጠኝ ማስረጃ። ተረት ተረት መቼም አይደለም አይደል? እስልምና ተረት ተረት ካልሆነ አሁን ያወራኸው ይገባሉ አይገባም አይደለም የምጠይቀው። ወለ አራት መዝሃብ የሚል ራሱ ከቁርአን ላይ ስጠኝ፣ ወይንም ከሐዲስ ላይ ከቡሃሪ ከሙስሊም ስጠኝ። እስኪ አራት መዝሃብ ማለት እኮ ራሱ የራሱ ይሆናል። ራሱ ጭንቅላቱ አይደለም። ራሱ ጭንቅላቱ ከማለት በፊት አራቱን መዝሃብ የተከተለ ሚል ራሱ ባልከው ማለት ነው። አራት መዝሃብ ሚል ራሱ ስጠኝ እስኪ ማስረጃ። አንተ የጠየቀኝ ጥያቄ ሙስሊም ማስረጃ እባክህ ማስረጃ። ሙስሊም አንድ አይደለም እኮ አሁን የራሱ የሆነ መዝሃቦች እኮ ማስረጃ ከቁርአን ላይ ስጠኝ። አራቱ መዝሃብን የተከተለ ገሃነም አይገባም የሚል አይደለም ከቁርአን ከሐዲስ ስጠኝ አልኩህ። ተረት ተረት እንደማታወራ እስቲ ለ1300 ሰዎች አሳያቸው ነው ፊት። ተረት ተረት የምታወራው እኮ አንተ ነህ እኮ፣ እየነገርኩህ እኮ ነው። መዝሃብ ማለት የምንከተላቸው ናቸው። ምንም ይሁን እሱን ክፈትና አሳየኝ ማስረጃ። ጥቅሱን ንገረን። ወይንም አይ ቲንክ ቃል መክፈት ይችላል ይመስለኛል። ያ ከፍተለታለሁ። ያ ጥቅሱ ንገረው። ከፎይ ጋር ነው የምታወራው። እሱ ሙስሊም ቤት አይደለም። የሆነ ሴት አስቀምጣችሁ በአረብኛ ወርታችሁ መረጃ መጣችሁ ይመስል አሳስታችሁ እንደምትተረጉሙት እኛ ጋር ተረጉሙ። ስለዚህ አሁን ላወራኸው ማስረጃ ያለው እንደማታመጣ ቃለሁ 100% ኮንፊደንት እንዳለው ሆነ ስላወራህ ግን ውሸት መሆኑን ላሳያችሁ ስለፈለኩ ነው። እንዳንተ አይነቶቹ መጠቀማቸው ምንድነው? እስልምና በውሸት ላይ ቆመ፣ በማጭበርበር ላይ ቆመ፣ እንዲሁም ደግሞ ያለ መረጃ በተረት ተረት ላይ የተመሰረተ መሆኑን ማሳየት ስለምፈልግ ነው። ይሄን ምልህ ደግሞ በኮንፊደንስ ነው ማምጣት እንደማትችል ስለማቅ ማለት ነው። ታመጣለህ ወይንስ እንደማታመጣ አውቀን ወደ ቀጣይ እንለፍ? ይኸው ለአንደኛ ነገር ልጠይቅህ ነው የገባው። እንደዛ እስልምና 2-3 ነው ስትል ነው እንጂ የገባ ነው ማለት ነው። ሁለተኛ ነገር ደግሞ አዳምጠኛ ሁለተኛ ከማለት በፊት እዚህኛው ላይ እንግደል ማምጣት አትችልም አይደለ? ስለዚህ ወደ ኔክስት ስቴፕ እንለፍ። እሱን እኮ ነገርኩህ። አራቶችን መዝሃብ የተከተለ ሰው እስከ ገነት ያደርሱታል። ልዩነቱ ይሄ ነው እንጂ የእስልምና አንድና ሁለት የለውም እያልኩህ። ማስረጃ እባክህ ማስረጃ። አይደለም የተከተለ ገነት ያደርሱታል፣ እማማ አበበች ቤት ያደርሱታል የሚልም አልፈልግም እኔ። እንደው አራት መዝሃብ የሚል ራሱ ማስረጃ ስጠኝ እስኪ። አራቱ መዝሃብ መቼ እንደመጡ ስለማውቃቸው ማለት ነው። እስቲ ስጠኝ እስቲ እሱን እኮ። አራቱም መዝሃቦች ታወቃቸው እኮ 2-3 ነው ማለት አይጠበቅብህም ነበር እኮ። እያወቅህ እየጠየቅህ ነው እንጂ እኮ ማስረጃ ስጠኛ። ኬታ መጣኸው? ስለ አራት መዝሃብ ማለት ራሱ የሚለውን ኬታ መጣኸው? የለም ተረት ተረት ነው በቃ። የለም ብዬ ነው እየሞገትኩ ነው። አለ ካልከኝ የእስልምና መመሪያ በዋናነት ቁርአን ነው። ቀጣይ ደግሞ ከሐዲሳት ውስጥ ቡሃሪ ነው። ከዛ ደግሞ ሙስሊም ነው። እስኪ ከነኚህ ስጠኝ። ከነኚህ ካልቻልክ ከአቡ ዳውድ፣ አናሳይ፣ ኢብን መጃ ከነኚህም ስጠኝ እኮ። እየነገርኩህ እኮ ነው። አራት መዝሃብ ማለት እነሱ ናቸው። እነዚህ አራት መዝሃቦችን የተከተለ ሰው እስከ ገነት ያደርሱታል። አንተ እያልክ ያለው እስልምና በቃ ከቁርአን ሌላ እነኛ ናቸው የሚል ማስረጃ
ማስረጃ እነኛ ናቸው የሚል አራት መዛቦች ማለት እነኚህ ናቸው የሚል ማስረጃ ከዛ ደግሞ ዲፋይን የተደረገበትን አዲስ የጠቀስካቸው አይደል እንዴ? አራት መዛቦች ማለት እነዚህ ናቸው አይደሉም? አንተ የትኛው መዛብ ነው የምትከተለው? ሁሉንም እከተላለሁ እኔ። ምንን? አራቱ መዛቦችን እከተላለሁ። ዲፋይን አድርጋቸው። እሱ አሁን ጥያቄያችን አይደለም እኮ አራቱ መዛቦች አልክ። አራቱ መዛቦች ነገርኩ። አሁን ወደ ቀጣይ ጥያቄ እንሂድና እኔ ጥያቄ ለመጠየቅ ነው የገባው። እነሱን ጥያቄዎች በደንብ ለምሳሌ ማምጣት እንደማትችል እያወቅከው ለምን ሙግት ውስጥ እንደገባ አላውቅም። ከአራቱ መዛብ ውስጥ ለምሳሌ ሰው ስጋ መብላ የሚፈቅደው የትኛው መዛብ ነው? አራቱንም እከተላለሁ ብሎናል። ይሄንን እስልምናውን ለማለት የምታደርገው ጥረት ነው እንጂ እንደዚህ ሰው ስጋ መብላ የሚፈቅድ አለ። አታውቀውም እኮ ለዛ እኮ ነው። ጥያቄውን እንዴት መልስልኝ ዝግጁ ልጠይቅህ ማለት ነው። ወሶ ማይክ ያዝ እና ለአዳምጥ ቅድሚያ ተማር ወንድማችን። እኛ ጋር የሆነ በጅምላ ተናግረህ የሆነ ነገር ቃል ወርውረህ እንደሚያውቅ ሰው ሆነ ከዛ በኋላ ሌላውን ኮንፊዝ አድርጌ እንደዛ አልፋለሁ። ሙስሊም ሁሉ አንድ ነው የሚለው ተረት ተረት አይሰራም። ለምሳሌ ሱፊያዎች እናንተን ገሃነም የምትገቡ ነው የሚሏችሁ። የእናንተን ሻዳ እንኳን ተቀባይነት የለውም ነው የሚሏችሁ። የእናንተ አላህ ጣዖት ነው፣ እጅግሩ እንትን ያለው እንትን የሆነ በሁሉ ቦታ ማይገኝ የሆነ ስፔስ ላይ እነሱ የእናንተን ሻዳም አይቀበሉትም፣ የእናንተን አስተምሮትም አይቀበሉትም። አህመድያኖች በተመሳሳይ የእናንተን አስተምሮ አንድ የተናገርከው ቃላት ማለት ነው ሻሃዳችሁ ይለያያል እያልኩ እዚህ ጋር ላቁም። ያልሆነ ነገር እየተናገርክ ስለሆነ ማለት ነው። አዳምጥ። የእናንተን ሻሃዳ ራሱ አይቀበሉትም። ላስደምጥህ እንደ ኡስታዞቻቸው ላስደምጥህ። እኔ በኡስታዝ ማምን ሰው አይደለሁም፣ በመረጃ ነው ማምን፣ በመጽሐፉ ማለት ነው። ስለዚህ ሻሃዳችሁ ይለያያል እያልክ ነው። የሚለያይበትን አሳይ። እሺ ሻዳህን በልልኝ። እሺ ቆይ አንዴ ተመክፈት በፊት ቃል ሻዳህን በልልኝ አንተ እሱ። ስለዚህ አሁን ጥያቄ አለኝ፣ ያንን ጥያቄ ትመልስልኛለህ። ሻዳውን በለው እስኪ። ጥያቄ አለኝ፣ ጥያቄ መልስልኝ እያልኩ ነው። ልጠይቅ ነው የገባሁት። ጥያቄ መልስ። ቆይ ሻዳውን ራሱ ኬት አመጣው? ቁርአን ላይ ያልተጠቀሰ ሻዳ እንደዛ ብለህ ሻዳ ያዝ አልተባልክም። ኬት አምጥተህ ነው ይህንን ተረት ሻዳ መያዝ የሚለውን ኬት አመጣው? በለው እስኪ ሻዳውን። መጀመሪያ ለጠየቀው ጥያቄ መልስ አስቀምጥበት ማለት ነው። ሻሃዳችሁ ይለያያል ብለሃል። የሚለያይበትን አምጣልኝ፣ የሚለያይበትን ቦታ ላይ ማለት ነው። በመጀመሪያ ደረጃ ሻዳ የለም፣ ፎርሙላ የለውም። አንድ በል ፎርሙላ በሌለው ላይ የእነሱን ሳመጣለን እንደነሱን የምላለው ካልከኝ ትችላለህ። ፎርሙላ ስላሌለውና ስላላስቀመጥክ ለዚህ ነው ሻዳህን በለውና ያ ያልከውን ሻዳ ከቁርአን አሳየኝ እስቲ ያልኩ። ለዛ ነበረ እንደማታሳየኝ ስለማቅ። የሆኑ ሰዎች ቢመጡ ግን እናንተ ጋር በአረብኛ የሆነ ነገር አውጥታችሁ ሻዳችን ይሄ ነው ብላችሁ እንደምሸውዷቸው አውቃለሁ። አሁን ቃል አስደምጣቸው የሻዳቸው አሁን እዚህ ላይ ማለት ነው። ሻሃዳው መለያየቱን ጋር በምን ያውቀው እዚህ ጋር ማለት ነው። ሻሃዳው መለያየቱን ዝም ብለህ በማለት እየተፈላሰፍክ የምታወራው ማለት ነው። እዚህ ጋር አዳምጥ። የእናንተ ሻሃዳ አይቀበሉትም ነው ያልኩት። የእናንተን እንትን ራሱ አይቀበሉትም። ምክንያቱም አንድ ሻሃዳቸው የተለያየ ነው። አይቀበሉትም ነው ያልከው። ሻሃዳው መለያየቱን ማስረጃ አምጣልኝ። እሱ ማይከዛ ላሰማችሁ አንድ ጊዜ። እኔ እኮ በቪዲዮ ምናምን አላምንም እኮ ማስረጃ ሁሱ አንድ ጊዜ ተመጣልኝ ነው ፈልገው ሁሱ አንድ ጊዜ። ይሄ ዶክተር አቡበከር ይባላል። ማስረጃ አምጣ እያልኩ ነው እኮ ስንት ጊዜ በል እስኪ። ዶክተር አቡበከር ይባላል። የአህባሾች አሁን ባለው ትልቅ ስኮላራቸው ነው አለን የሚሉት ፊት አብራሪ የሆነ ሰው ነው። ሚዲያ አለው ሁላ ስሙት የሚለውን ክርስትና ወደ ኢስላም የሚመጣ ሰው አሁን ሰላም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው
የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ ምን ኢዕቲቃድ ተጅሲም ኢላ ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። ለምን ሚውት ታደርጋለህ? ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋ አባታችን ሆይ ይል ነበረ ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ያመጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት ለሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ የሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል። አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። ያ ስም ቀያየረ እንግዲህ ክርስቲያን ነው እያለ ለምን ታደርጋለህ? ለምን ታደርገኛለህ? ኦኬ ስም ቀየረ እንጂ ገና እዛው ነው ያለው። ተክቢር ይላሉ ሻሃዳ ያዘ ብለው which is አንቀበለውም ነው። ጠየቀው ጥያቄ እኮ መልስ እኮ አልሰጠኸኝም እኮ ሻሃዳው ይለያያል አልከኝ አይደል?